بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وعلى آله وأصحابه وسلم زارس كان نجر نواي بمكاكلاتشن يالن يقدنجنت مستر تلقأت من يأكلنا لب للب نجرانيالن هود لهود نتمامنالن عن التمامام يانداتشن المستر عنداتشن نطبق اللتالن يقدنجنت ጽንሰ ሐሳብ ምን ያክል ገብቶናል በህይወታችን በተደጋጋሚ ከምንፈጽማቸው ጸያፍ ስህተቶች ውስጥ አንዱና ዋነኛው የሌሎችን ሚስጥር መዝራት ሚስጥርን አለመጠበቅ የታማኝነት ጉድለት የወንድነት ልክ የስፍሩ መጠን መቀነስ አንተ ሰው ጓደኛ ካደረከው የጓደኛህን ሚስጥር ጠብቅለት አክብረው ያከብራል ታማኝ ሁን ለራስ ስትል የሚገርመው የራሳችን ሚስጥር ያመነው ሰው ለሌላ ቢያወጣብን የማንወድ ሆነን ሳለ ለሌሎች አለመታመናችን እጅግ በጣም የሚዘገነን የሆነ ተግባር እንታመን እንጂ ጓደኝነት እኮ ረቂቅ ውህደትና የልብ ለልብ ጥምረት ነው ጓደኝነታችን እስከየት ነው እስከ ጥቅም እስከሆነ ቦታ እስከሆነ ኪሎ ሜትር እስከሆነ ሜትር እስከሆነ ሴንቲሜትር ድረስ ብቻ ነው እስከ አኺራ እኮ ነው ጓደኝነት እስላማዊ ጓደኝነት ማለት አኺራ ጀነት ላይ ስታርፍ ድረስ ሊያደርስ የሚችል አንድ መስመር እኮ ነው የጓደኝነት ሚስጥር ምን ያክል ነው አስገዳጅ ሁኔታ ካልገጠመ በስተቀር የሌላን ሰው ሚስጥር ለባልም ይሁን ለሚስት ለቅርብም ይሁን ለሩቅ ለወጣትም ሆነ ለሽማግሌ ለእናትም ሆነ ለአባት ማውጣትና ሚስጥርን መናገር በፍጹም ከሰውነት ክብር ዝቅ የሚያደርግ የወራዳ ሰው ተግባር ነው ሚስጥራችሁን ጠብቁ የጓደኛችሁን ሚስጥር ጠብቁለት ጸብ እንኳን ቢፈጠር በመካከላችሁ ክፍተት እንኳን ቢፈጠር በጓደኝነታችሁ ጊዜ ሐቢቢ ሐቢቢ በመተባባልበት ጊዜ የነገረህን ሚስጥር ጠብቀህ ቆይ ይሄ የወንድነት የክብር መገለጫ ነው የጓደኛው ሚስጥር እንደዋዛ ለሚስቱ ይናገራል ሚስቱ ለቅርብ ጓደኛዋ ትናገራለች ያቺ ደግሞ ለሌላ ለቅርብ ጓደኛዋ ወይም ለባሏ ወይም ለጓደኛዋ ወይም ለጎረቤት እያለ ያደባባይ ሚስጥር ይሆናል የሰውነት ጽንሰ ሐሳብ አልገባንም ማለት ነው እኮ እንደዚህ ከሆነ አንተ ሰው ለጓደኛ ከጓደኛ ለጓደኛ እንኳን ለከለ የምትነግረው ሚስጥር አለ ለከለ የማትነግረው ሚስጥር አለ የብዙ ሰው ጓደኛ ልትሆን ትችላለህ ለሁሉም ያለ የጓደኝነት ጽንሰ ሐሳብ ግን ራሳቸው ጋር የሚቆም በእነሱ ልክ የተለካ የነሱ ሚስጥር አንተ ለሁሉም ቢሆን ሚስጥራዊ ሳጥን ሆነ ያንዳቸውን ላንዳቸው ሳታጋጭ መርሁን ጠብቀህ መቀጠል የምትችል አይነት ጓደኛ ስትሆን ነው የጓደኝነት ጽንሰ ሐሳብ ገባህም ይባላል የቤቷን መከፋት ለጓደኛዋ ትናገራለች ሴቷ ወይዘሮ ጓደኛ ለባሏ ትናገራለች እሱ ደግሞ ለጓደኛው ይናገራል ጓደኛው ለጎረቤቱ ይናገራል እንደዚህ ያለ በመጨረሻ መቆራረጥ መቀያየምና እጅግ በጣም መዘዘኛ የሆነ ትልቅ ደረጃ ደም እስከ መፋሰስ የሚደርሱ የሆኑ ጸቦች የሚፈጠሩት በነገረኝነት ሚስጥርን ጠብቅ እንጂ ከዚህ አይነት ጥፋት የሚተርፈው አላህ ያዘነለት እጅግ በጣም ውስን ሰው ነው ስለዚህ ምንድነው እየሰራን ያለው በተለይ በዚህ ዘመን በሚዲያው ዓለም በተለይ ነገር በማራገብ የታወቀን ሰዎችም ወንዶችም ሴቶችም አለ ወዳጅ መስለን እንጠይቃለን የጠየቅነው ግን ሰውየው አምኖ ቢነግረን እንኳን ሄደን ነገር ለመዝራት ነገር ለመጠምዘዝ እርስ በርስ ጓደኛሞችን ለማጣላት የማይቆፈር ድንጋይ የለም እኔ ግን ነገር የምታመጡ ሰዎች ግን ምንድነው ዓላማችሁ ታርጌታችሁ ምንድነው አይሰቀጥጣችሁም አይዘግንናችሁም ከእንደዚህ አይነትና መሰል ከሆኑ ጥፋቶች ላይ ላለመውደቅ ሲባል የውዱ ነብይ አለይሂ ሰላቱ ወሰለም ነብያዊ ትንቢት በደንብ ማድመጥ